السلام عليكم ይህንን ቪዲዮ በደንብ አድምጡት። እኛ አህባሾችን ወደ መቃብር እምነት ነው የሚጣሩት፣ ወደ ሽርክ ነው የሚጣሩት። እነዚህ ሰዎች የሞቱ ሰዎች ይጠቅማሉ፣ ከመቃብራቸው ወጥተው ይረዳሉ እያሉ ወደ ሽርክ ወደ ኩፍር ነው የሚጣሩት የምንለው በምክንያት እንደሆነ ይህንን ቪዲዮ በደንብ ስታዳምጡት ይገባቸዋል። ይህ እንግዲህ እንደምታዩት የአህባሾች ራስ የሚባለው እንግዲህ ኡስታዛችን ነው የሚሉት ምን እንደሚል እናድምጠው ኢንሻአላህ። ያን ወሊ ካለበት ቦታ እንዲወጣ አድርጎ ተሰሩፍ አድርጎ ያንን ሙሪዱን ሙሂቡን ወዳጁን ረድቶ ባለበት መልኩ አግዞት ሊመለስ ይችላል። ልክ ዱንያ ላይ ያለ ከራማትን ሰጥቷቸው ሩቅ ያለው ወልይ ሲጠራ በአላህ ፍቃድ እሱ በሰጠው ችሎታ እሱ በሰጠው ከራማ يعني خطوه ይባላል اهل الخطوه ይሆኑ አሉ። 3 እርምጃ 4 እርምጃ ተራምደው ከሀገር ለሀገር የሚገቡ ማለት ነው። ከአንድ ሀገር መቶዎች ኪሎ ሜትሮችን ወይ በሺ የሚቆጠረውን ኪሎ ሜትር በሁለት በሶስት እርምጃ ቁርጥ አድርገውት የሚገቡ በአላህ ፍቃድ ወልዮች አሉ። ይሄ ደግሞ የታየ የተመዘገበ ታሪክ ያሰፈረው ሙሐቀቅ የሆነ እንጂ ዝም ብሎ ግምታዊ ወሬም ደግሞ አይደለምና የታየና የተጀረበ ነገር ሊመጡለት ሊያግዙት ሊያወጡት ይችላል። በነገራችን ላይ በአላህ ፍቃድ ስላለ ብቻ ልንሸነገል አይገባም። አንድ ሰው የፈለገውን ሽርክ ካወራ በኋላ በአላህ ፍቃድ የሚል ቃል ስለጨመረ ብቻ ያ ሽርክ ከሽርክነት ይወጣል ማለት አይደለም። ምሳሌ ልስጣችሁ። አንድ ሰው መጥቶ እኔ ሰዎችን ጀነት ማስገባት እችላለሁ፣ ጀሃነም ማስገባት እችላለሁ፣ ለሰዎች እኔ ነኝ ማበላቸው፣ እኔ ነኝ ማጠጣቸው፣ እኔ ነኝ መረዝቃቸው፣ እኔ ነኝ መልካም ነገር እንሰጣቸው፣ ግን በአላህ ፍቃድ ቢል ልክ ነው? ይሄ ማዕቆል ነው አይደለም። አያችሁ፣ በአላህ ፍቃድ የሚል ስለጨመረ ብቻ ከሽርክ ይወጣል ማለት አይደለም። ይሄን ያዙልኝ። ሌላው ደግሞ እንግዲህ እንደሰማችሁት ነው። የሞቱ ሰዎች ተመልከቱ፣ ቀብር ከገቡ በኋላ ከቀብር ወጥቶ አፈሩን ሁሉን ነገር ያው ሰው ቆፍሩን ያስገባቸው አፈሩን ሁሉ ለምን መጀመሪያ ሳልገቡ መረሳቸው? ታዲያ ለምን ሰው ያስገባቸዋል? መጀመሪያ ስሽ ወጥተው የሰዎችን ሀጃ የሚያወጡ ከሆነ መጀመሪያ ስለምን ራሳቸው አልገቡም ወደ መቃብር? ለምን ሰው ተሸክሞ ወሰዷቸው? ባጢል ሽርክ። አያቸው፣ የሽርክ አስተሳሰብ ባጢል። ይሄ ሕፃን ልጅም ራሱ አይሸወድም በእነዚህ አይነት ነገር ማለት ነው። ግልጽ ነው አይደለም? ሁለት ነገር አለ። አንደኛ ሐያተል በርዘኽ ነብዩ አለይሂ ሰላቱ ሰላም በቁርአን በሐዲስ አላህ በቁርአን ላይ ይነግሩናል ስለ ሐያተል በርዘኽ ስለ ቀብር ህይወት ማለት ነው። ሐዲስ ጠዊል ረጅም ሐዲስ አለ። አላህ ሱብሓነሁ ወተዓላ ሷሊህ የሆነ ሰው መላእክቶች እንግዲህ ሩሑን ይዘው ወደ ሰማይ እንደሚወጡ በርካታ ሐዲሶች አሉ። ከዛም በኋላ አላህ ወደ ምድር መልሷት እንደሚል ወደ ምድር ወደ ሐያተል በርዘኽ የጀነት ምንጣፍ አንጥፉለት የት ውስጥ? ምድር ውስጥ ያኒ ሐያተል በርዘኽ ውስጥ እንጂ ዱንያ ላይ ይወጣሉ ይንቀሳቀሳሉ ዞር ዞር ይላሉ ምናምን ሀጃ ያወጣሉ ምንድነው ይሄ? ከየት መጣ? ሐዲስ አምጡ፣ መረጃ ቁርአን አምጡ። የለም። ምንድነው? ሽርክ ፍልስፍና። አላህ ይጠብቀንና ማለት። ሁለተኛ የሰዎችን ሀጃ ያወጣሉ፣ የሰዎችን ሀጃ ያስፈጽማል። ማን ነው የሰዎችን ሀጃ የሚያስፈጽም? አላህ ነው ወይስ የሞቱ ሰዎች ናቸው? ሱብሃንአላህ። ተመልከቱ። አላህ ይጠብቀን። የሞተ ሰው ይሄ እኮ ወላሂ በጣም ሽርክ፣ ከሽርክም አልፎ መንፈሳዊ እምነት፣ ይሄ ከጅን ጋር የተያያዘ እምነት እኮ የሚመስለው። ሱብሃነከ ረቢ ኢዛ ማት ኢብኑ አደም እንቀጣ ዐመልሁ ብሏል ነብዩ አለይሂ ሰላቱ ወሰላም። አንድ የበኒ አደም ልጅ ሲሞት ስራው ሁሉ ይቋረጣል። በቃ አይደለም ለኔ መቶ ሊጠቅመኝ ይቀርና ለራሱ እንኳን ስራው ተቋርጧል። አንድ ጊዜ ወጥቶ ዚክር ቢያደርግ ሱብሃንአላህ ወልሐምዱሊላህ ቢል ለሱ ከምንም ነገር በላይ ነው። ለራሱ እኮ ስራው የተቋረጠ እኮ ነው። እንዴት መጥቶ እኛን ይረዳናል? ይሄ ነው። ለዚህ ነው እኛ አህባሾች ሽርክ የሚያስተምሯችሁ ተጠንቀቋቸው ምንለው። አሁንም ተጠንቀቋቸው። ወደ መቶ ሰዎች እየጠሯችሁ ነው። ይቃዳ ያወጣ ሀጃ ያወጣሉ ምናምን እያሉ ወደ ሽርክ የሚጠሯችሁ። አላህ ይጠብቀን። هذا والله أعلم።